አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የአቡ ፈውዛን ዩቲዩብ ቻናል አድማጭ ተመልካቾች እንደምን አላችሁ? ሰላም ነው ወይ? አልሐምዱሊላህ እኔ ደህና ነኝ። ሰላም ጤና ይስጥልኝ ብያለሁ። ክርስቲያን ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን አለን፣ ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁኝ ማለት ነው። ውድ የአቡ ፈውዛን ዩቲዩብ ቻናል አድማጭ ተመልካቾች እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባር የሆናችሁ ደግሞ ቪዲዮውን ላይክ በማድረግ ለወንድም እህቶች ማለት ነው ደግሞ ቪዲዮውን ሼር በማድረግ እንድትተባበሩኝ ስል በአክብሮት ጠይቃችኋለሁኝ። በዛሬው ዕለት ይዤላችሁ የመጣሁት መረጃ በሀርቡ የምሪት ቦታ ሀርቡ ከተማ ማለት ነው ኮምቦልቻ አካባቢ የሚገኝ ትልቅ ማለት ይቻላል ከተማ ነው። ደቡብ ወሎ ወይም ቃሉ ወረዳ ነው። እንግዲህ በሀርቡ ህጋዊ ምሪት ቦታ 160 ካሬ ሜትር ሁለት ለሽያጭ የቀረቡ ቦታዎችን ይዤላችሁ መጥቻለሁኝ። እንግዲህ ለአቡ ፈውዛን ዩቲዩብ ቻናል አዲስ ከሆናችሁ እንግዲህ በቻናሌ ወይም ደግሞ በኔ ቤት ማለት ነው ህጋዊ የሆኑ የምሪት ቦታ ወይም ደግሞ ይዞታ ያላቸው ቦታዎች እንዲሁም ህጋዊ ቤቶችን እናሻሽጣለን። እንደዚሁም ደግሞ ዕለታዊ የቤት መስሪያ ቁሳቁስ መረጃዎችን እለቃለሁኝ። እንዲሁም ደግሞ አንድ ቤት ለመስራት የጭቃ ቤትም ሆነ የብሎኬት ቤት ለመስራት ከመሰረት ጀምሮ እስከ ፊኒሽንጉ ስንት ይጨርሳል የሚለውን በዚህ በአቡ ፈውዛን ዩቲዩብ ቻናል ውስጥ ታገኙታላችሁ ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የመጣሁት እንደነገርኳችሁ መግቢያ ላይ ለውድ የመዳም ቅመሞች ማለት ነው አቅማችሁን ያማከለ ህጋዊ ይዞታ ያለው ቦታ በቅናሽ እንግዲህ ይዤላችሁ መጥቻለሁ። እስኪ ቪዲዮውን ላይክ በማድረግ ጀምሩት። እንግዲህ በመጀመሪያ የማሳያችሁ ቦታ ወይም ህጋዊ ምሪት ቦታ ይሄንን እንደምታዩት ይሄንን ቦታ ይመስላል። እንግዲህ ቦታ በሀርቡ የሚገኝ ቦታ ሲሆን ህጋዊ ምሪት ነው። 160 ካሬ ሜትር ነው። 160 ካሬ ማለት 8 በ20 ማለት ነው። ጎኑ 8 ሜትር ቁመቱ ደግሞ 20 ሜትር ነው ማለት ነው። እንግዲህ ይሄ ቦታ እየተባለ የሚገኘው 1,500,000 ብር ነው። ገዢ አካል በአካል በመገኘት ተደራድሮ መግዛት ይችላል ማለት ነው። ከስር ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር እየደወላችሁ በቀጥታም ሆነ በዋትስአፕም ሆነ በኢሞ እኔን ማናገር ትችላላችሁ፣ መግዛት ትችላላችሁ። በቀጣይ ደግሞ በሁለተኛ ይዤላችሁ የመጣሁት ቦታ ይሄንን የምታዩት ቦታ ሲሆን ይሄም ልክ እንደ መጀመሪያው 160 ካሬ ሜትር ነው። ስፋቱ 8 ጎኑ ቁመቱ 20 ሜትር ማለት ነው። ህጋዊ ነው። ይሄም ይዞታ አለው። እንግዲህ ይሄንን መግዛት የምትፈልጉ ትንሽ ይሄንኛው ከመጀመሪያው ቦታ ጀርባ ነው ማለት ነው። ከጀርባ ስላችሁ ትንሽ 2-3 ማህበር ዝቅ ብሎ የሚገኝ ቦታ ሲሆን ዋጋው 1,000,000 ብር ነው ማለት ነው። 1,000,000 ብር። እንግዲህ ይሄንንም እንግዲህ ታሳቢ የተደረገው ለውድ የመዳም ቅመሞች አቅማችሁን ያገናዘበ ይሆናል ብዬ ስላሰብኩ ነው ቪዲዮ እንግዲህ የለቀኩላችሁ። እንግዲህ ይሄንንም ቦታ መግዛት የምትፈልጉ ካላችሁ ስልክ ቁጥር ከስር አስቀምጥላችኋለሁኝ። ቤተሰቦቻችሁንም ሆነ እናንተም በአካል መገኘት ከቻላችሁ በመምጣት ቦታውን አይታችሁ ህጋዊ መሆኑን አረጋግጣችሁ መግዛት ትችላላችሁ ማለት ነው። ይሄን ቦታ ለመግዛት የምትፈልጉ ሰዎች ስልክ ቁጥር ከስር አስቀምጥላችኋለሁ። ይሄንንም በኢሞ ወይም በዋትስአፕ የምትፈልጉትን ቦታ ይሄንኛውን ነው ወይ ባለ 1,000,000 ነው ወይ ባለ 1.5 ነው ብላችሁ ለይታችሁ እኔም በመንገር እንግዲህ ገዢ አካሉን ወይም የምትልኩትን ቤተሰብ እኔም አሳይቼ የምትጋዙበትን ሁኔታ እንፈጥራለን ማለት ነው ኢንሻአላህ። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። እንግዲህ በውስጥ በጣም ብዙ ሰዎች ስታወሩኝ ስለነበር እናንተን ያማከለ ይሆናል ብዬ ስላሰብኩ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉኝ፣ አበረታቱኝ። ከዚህ የተሻለ ስራም ለመስራት ስለምፈልግ እንግዲህ ቪዲዮዬ ቫይራል ሲወጣ እኔም እበረታታለሁ፣ የተሻለ ነገር ለማቅረብ እሞክራለሁኝ ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉት። በሌላ ቪዲዮ እንግዲህ እንዲሰራላችሁ የምትፈልጉትም ካለ በኮመንት አሳውቁኝ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ብያለሁ። እስኪ እንግዲህ ሀርቡንም ማየት እንፈልጋለን ለምትሉ ሰዎች ያው በከፊል ላሳያችሁ፣ ተከታተሉ።
like a map with no borders, a whisper caught in the wind. I see her boots at the corner cafe with a notebook and a grin. She's chasing skies I've never named while I stay in my lane. But something in the way she moves keeps pulling at my chain.